መላእክቶችም ያው አንተን እያወሱ ነው ብለው ለአላህ ሱብሓነሁ ወተዓላ ይናገራሉ። አላህ ሱብሓነሁ ወተዓላ ይቀጥላል ምንን ፈልገው ይላል ጀነትን አይተዋታል እንዴ ይላል አላህ ሱብሓነሁ ወተዓላ። አይ ጀነትን አላየኋትም፣ ጀነትን ቢያዩትማ ከዚህ በላይ ይጓጉ ነበር ይላል አላህ ሱብሓነሁ ወተዓላ። ይቀጥላል ከምን ፈርተው ነው ከምን እንድጠብቃቸው ነው የምፈልገው ይላል አላህ ሱብሓነሁ ወተዓላ። ከጀሃነምህ እንድጠብቃቸው ነው የሚፈልጉት ይላል አላህ ሱብሓነሁ ወተዓላ። መላእክቶች ጀሃነምን አይተዋታል እንዴ ይላል አላህ ሱብሓነሁ ወተዓላ። አይ አላየኋትም፣ ቢያዩት ኑሮማ ከዚህ በላይ ጀሃነም እንዳላስገባቸው ወደ ጀነት የሚያስገባቸውን ስራ በጣም ይሰሩ ነበር ይለናል አላህ ሱብሓነሁ ወተዓላ። ስለዚህ በእንደዚህ አይነት መልኩ ትልቅ ኸይር ነገር የምናገኝበት ነው። በስተመጨረሻም አላህ ምን ይላል? እንግዲህ እነዚህ ኸይር ቦታ ላይ ተሰባስበው እኔን የሚያወሱኝ ሰዎች ወንጀላቸውን ምሬያቸዋለሁ፣ በል እንዲያውም ድሮ ሲሰሩት የነበረውን መጥፎ ስራ በመልካም ስራ በሐሰናት ቀይሬላቸዋለሁ ይላል አላህ ሱብሓነሁ ወተዓላ። ያ አላህ እንደዚህ የምንባልበትን ስብስብ ነው የተቀማመጥ ነው። ሁላችንም ወንጀላችን የሚማርበት ብቻ ሳይሆን በሐሰናት የሚቀየርበትን ኢንሻአላህ ያው ፕሮግራማችንን የምንከፍተው በቁርአን ነው። ኡስታዝ መሐመድ ዩሱፍ ይከፍትልናል። ከዛ ዛሬ የተገኘንበት ምን አስመልክተን ነው የሚለውን ነገር ኢንሻአላህ እንቀጥልና ወደ ተመራቂዋ እህታችን የምንገባ ይሆናል ማለት ነው ኢንሻአላህ። ሁላችሁም አትድገሙ፣ ሼር ኮፒ ሊንክ አድርጉ በደንብ ኡስታዝ ወቀጥል ትችላለህ ኢንሻአላህ። ቁርአን በጥሞና አዳምጡ። أعوذ بالله من الشيطان الرجيم يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما لئن لم ينته المنافقون والذين في قلوبهم مرض والمرجفون في المدينة لنغرينك بهم ثم لا يجاورونك فيها إلا قليلا ملعونين أينما ثقفوا أخذوا وقتلوا تقتيلا سنة الله قد خلت من قبل ولا تجد لسنة الله تبديلا. الله أكبر الله أكبر الله أكبر الله أكبر ما شاء الله ያው ኢንሻአላህ በመቀጠል ደግሞ ኢንሻአላህ ወደፊት ብዙ ደረጃ የምንጠብቀው ዳዒ ወንድማችን ኢንሻአላህ የተወሰነ ንግግር የሚያደርግልን ይሆናል። እሱም በጥሞና እናዳምጠው ኢንሻአላህ። የመረቃ ፕሮግራሟን ለማድመቅ ብሎ ከሩቅ ሰፈር ነው የመጣው ኢንሻአላህ ኢንሻአላህ። ያ ጀማዓ ሁላችሁም ኢንሻአላህ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወንድሞቼ እህቶቼ ሁላችሁም መጀመሪያ ሰላሙ አለይኩም ይቀድማል። እናም ወንድሞቼ እንግዲህ ፈዘኪር ይላል አላህ ሱብሓነሁ ወተዓላ፣ አስታውስ ፈኢነ ዚክረ ተንፈዑል ሙእሚኒን፣ ማስታወስ ለአማኞች ይጠቅማልና። እና ኢንሻአላህ ሁላችንም የምናውቀውን ለወንድም እህቶቻችን እናስታውሳለን ቢኢዝኒላህ። ወንድሞቼ ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም ድረስ ወላሂ እስከ ጥግ ድረስ እቺን እህታችንን በቃ ልናበረታታት ይገባል። ምክንያቱም ይቺ እህታችን ምንም ተስፋ ባለመቁረጥ የአላህ ሱብሓነሁ ወተዓላን ቃል ቁርአንን ለመቅራት ሌት ተቀን ደከመኝ ሳትል እቺ ልጅ ቀርታ ለወንድም እህቶቿ ትምህርት ለመሆን መጣች። እና ይቺ እህታችን ወላሂ በጣም ለእህታችን አይታችኋል ሁላችሁም ኢንሻአላህ። ምን ማለት ፈልጋለሁ በዚህ አጋጣሚ አብዛኛዎቻችሁ
ቁርአን አይገባንም ቁርአን በጣም ይከብደናል ለምትሉ ወንድም እህቶቼ እቺ እህታችን ትልቅ አርአያ ትሆናለች። ትልቅ ወላሂ ነው የምላችሁ። እኔ እሷን አይቼ ዛሬ እንዴት ነኝ ብሎ ነብሱ ጋር ማውራት አለበት ዛሬ ይሄን ፕሮግራም የሚከታተሉ ወንድም እህቶቼ። ምክንያቱም ይቺ እህታችን ሁላችሁም በምታቋት ታቋታላችሁ አሁን ያለችበትን ደረጃ ሹፍ ትልቅ ትምህርት ነው ትልቅ እና ይሄንን እንድትማሩበት ለእናንተ ማስታወስ ግዴታዬ ነው ወንድሞቼ። ሁላችሁም እቺን ነገር ማስተዋል አለብን። አላህ ሱብሓነሁ ወተዓላ እያንዳንዱን ነገር ያለ ምክንያት አይደለም ይሰጣል። አላህ ለሰጠን ኒዕማዎች ይጠይቀናል ማወቅ አለብን ወንድሞቼ። ነገ እኛ ብቻችንን ነው ወደ አኺራ የምንጓዘው። ነገ አላህ ዘንድ ብቻችንን ነው የምንቆመው። ነገ ቀብር ውስጥ ብቻችንን ነው የምንገባው። ቀብር ውስጥ ስንገባ መረቡክ ነው የሚልህ ማን ነው ጌታ ወማ ዲኑክ ምንድን ነው እምነትህ? አንተ ዛሬ ሙስሊም ነኝ የምትል ወንድም እህቶቼ ለእስልምና ምን ጠቀመን ብንባል ወላሂ ቅንጣት ያክል እንኳን የምናወጣው ነገር የለንም። እስልምና ከኛ ብዙ ነገር ይጠብቃል ወንድሞቼ። ለምንድን ነው እኛ ለዲነል ኢስላም የማንታገለው? ያ ኢኽዋን ዲነል ኢስላም እኮ ወላሂ ብዙ መስዋዕት ተከፍሎበታል። በጣም ብዙ ረሱል ዓለይሂ ሰላቱ ወሰላም እኮ ወንድሞቼ ተሰድበውበታል፣ ተንቋሸውበታል እኮ ደማቸው ፈሶበታል እኮ ወንድሞቼ። የኛ ውድ ረሱል ዓለይሂ ሰላቱ ወሰላም ይሄንን ዲን እዚህ ያደረሱት ወላሂ በሰይፍ አይደለም በስነ ምግባራቸው ነው። ሙሐመድ ሲባል እኮ ያ ጀማዓ ካፊሮች እንኳን ይመሰክራሉ እኮ ለኛ ውድ ረሱል ዓለይሂ ሰላቱ ወሰላም። አላሁ አክበር። እዚህ ዱንያ ላይ ማየት ያልታደልነውን ፊታቸውን አላህ በጀነት ያሳየን ወንድሞቼ። አላህ በጀነት ያሳየን፣ አላህ በጀነት ያሳየን። ወላሂ ነገ የውመል ቂያማ ረሱል ዓለይሂ ሰላቱ ወሰላም ዘንድ በመልካም ስራዎቻችን ልፉ። ይሄ ማለት አሊፍም ትሁን ማስተላለፍ ግዴታዬ ነው ማለት ነው። ስለዚህ ወንድሞቼ እህቶቼ ኢንሻአላህ ቁርአን ይከብደናል የምትሉ ወላሂ ወላሂ ውሸት ነው። እንደ ቁርአን ቀላል የለም። ምክንያቱም የፈጠረ ጌታ ኻሊቁ ረሕማን ምን ብሏል? ወለቀድ የሰርና ልቁርአን ሊዚክር ፈሃል ሚን ሙደኪር አለ። ቁርአንን ለሰው ልጅ ገር አድርገነዋል። አያችሁት? ገር የሆነልንን ቁርአን ምንም እንደማይገባን ሆነን እንሸሸዋለን። ቁርአን ደግሞ ወንድሞቼ ስንቀርበው ይቀርበናል፣ ስንሸሸው ይሸሸናል። ወላሂ አልዓዚም ነገ አላህ ዘንድ ይመሰክርልሃል ወይ ይመሰክርብሃል። አላህ ከሚመሰክርላቸው አሜን ኢንሻአላህ። አላህ ከሚመሰክርላቸው አሜን። ተምረው ከሚማሩት አላህ ያርገን ወንድሞቼ፣ አላህ ያርገን እና ኢንሻአላህ ወንድሞቼ እኔ በራሴ በኩል ከተሳሳትኩ ከነፍስዬና ከሸይጣን ነው። እውነት ካወራሁ ካላህ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وفي الأنبياء والمرسلين سيدنا وحبيبنا وقدوتنا محمد صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراتو تدامي واتاچن እንዴት ናችሁ? ሰላም ናችሁ ያልኩኝ والله ሀቂቀተን እኔ ደስታውን መግለጽ በጣም ይከብደኛል። ኦሮም ለመመሰላችሁ ቁርአንን መቅራት ትልቅ መታደል ነው። ሀቂቀተን ካሰምንበት ማለት ነው። ቁርአንን ማንበብ መቻል እንደውም ነገሮች ተምቻችተውልን ቤታችን ቁጭ ብለን ስራን ሰርተን ትርፍ ጊዜያችንን ብቻ በመጠቀም ቁርአንን እንድንቀራ አላህ መስጠቱ ትልቅ ፈድል ነው። هذا من فضل الله ومنه وكرمه فلنحمد الله على ذلك። አላህ ማመስገን አለብን ሁላችንም ማለት ነው። አልহামዱሊላህ ረቢል ዓለሚን። እንግዲህ እውቀት እንዴት እንደነበረው ቁርአን ሲቀራ የነበረው ዒልም እንዴት እንደመጣ ሐታ ነብያችን አለይሂ ሰላቱ ወሰላም ምን ያክል መስዋዕትነት ከፍለዋል ይሄን ዲን ለማስተላለፍ ይሄን ቁርአን ለኛ ለማድረስ ምን ያክል መስዋዕትነት ከፍለዋል። ከሀገራቸው ተባረው ወደ መዲና ሄደው ነበር። ከዛም በስተፊድም ወደ ጣይፍ ሲሄዱ ራሱ ሐታ ልጆችና አብዶች ሲደበድባቸው ነበር። ያ ሁሉ የተደረገው ለምንድን ነው? ቁርአንን ለማድረስ ነው። ሰቡት እሳቸው እንግዲህ አሽረፈ ኸልቅላህ ናቸው። ከፍጥረት ሁሉ በላጭ የሆኑ ትልቅ ከሩሱሎች ሁሉ በላጭ የሆኑ ናቸው። እንደዛም ሆነው ግን ያን ታክል መስዋዕትነት ከፍለዋል። ሱብሃንአላህ። እንደዚሁም ደግሞ ሷሃቦች በእግራቸው እየተጓዙ መሬት በህይወታቸው እያሉ ሸሃዳን በጀነት የተመሰከረላቸው ለዲናቸው በከፈሉት መስዋዕትነት ነው። ሱብሃንአላህ። ምንም እኮ ከነቢያችን አለይሂ ሰላቱ ሰላም ቤት እኮ አንድ ወር እሳት ሳይነድ ቴምር ብቻ እየበሉ ውሃም ብቻ እየጠጡ የኖሩበት እኮ ጊዜ አለ እኮ።
ከረሱሉ ዓለይሂ ሰላቱ ወሰላም የበለጠ ተወዳጅ ኸልቅ አለ ወደ አላህ? የለም እኮ ሱብሃነላህ። ዲን በቀላል አይገኝም። ግን አላህ ሱብሓነሁ ወተዓላ አመስግን። አሁንም አላህ ወየኽሉቁ ማ ላ ተዕለሙን የማታውቁትንም ገና ብዙ ይፈጥራል። አላህ ይሄን ነገር አመቻችቶልን ቁርአን እንድንቀር አድርጎናል። ስለዚህ ይሄን እድል መጠቀም አለብን። እህት አቲካንም እንኳን ደስ ያለች ማለት እፈልጋለሁኝ። ሀይቀተን ይሄ ቁርአን የአላህ ደብዳቤ ነው፣ ሪሳለቱላህ። እኛ ከሰው ቢሆን ደብዳቤ መጣልን ምን ያክል ነው ጓጉተን ያን ነገር ለመፈጸም የምንቸኩለው? ከአላህ ሲሆን እሳ ዛሊከል ኪታቡ ላ ረይበ ፊህ እኮ ነው ቁርአን የሚለው። ይሄ ቁርአን እኮ ጥርጣሬ እንኳን ሊደረግበት የማይገባ ነው ማለት ነው ተፍሲሩ። ስለዚህ ምን ያክል ለቁርአን ግንዛቤ አለን? ቁርአንን በደንብ መቅራት አለብን። ነገ ቀብር ላይ ስንገባም 3 ጥያቄዎች አሉብን። ከ3 ጥያቄ አንደኛው ይሄ ነው። ወማ ዲኑክ ዲንህ ምንድን ነው? ዲን ማለት እኮ ቁርአን እኮ ነው።